ምንድነው የሰጠች? ስልክ ቁጥር ነው። አንቺ ገና ልጅ አይደለሽ? ተረጋጊ። ለመረጋጋት ደግሞ ቸኮሌት ጥሩ ነው። ቢበት እንዴት እንደምወድሽ እኮ አንቺን ከመውደዴ ብዛት አብሬሽ ስሆን አትሮጥብሃላ። ቶሎ ቶሎ ይርበኛል። ሰው ሲያፈቅር ምግብ እንደሚዘጋው ነበር ማውቀው። ከልብ ሲያፈቅሩ ነዋ። እኔ እኮ ከሆዴ ነው ያፈቀርኩሽ። ከሆድ ማፍቀር ይቻላል እንዴ? ተፈቃሪዋ ሴት ተራ ከሆነች ትንሽ ልብ ይበቃታል። እንደ አንቺ ልዩ ሴት ስትሆን ግን ሰፊ ቦታ ያስፈልጋታል። ሰፊ ቦታ የት ነው? ሆድ። ሆድ ከሀገር ይሰፋል የተባለው ዝም ብሎ እንዳይመስልሽ። ታዲያ 100 ብር ቸኮሌት ለመግዛት 200 ብር ጉልበት ታባክናለህ። ጉልበት ቢባክን በምግብ ይተካል። 100 ብር በሄድ በምን ይተካል? በስራ። ታዲያ ሰርተሻቤ? እኔ እኮ ቸኮሌት አሰራ ስለማላቅ ነው። አገዛልኝም? አልገዛልሽም። እዲ እንደውም 2 ነው መገዛልሽ። እንዴት ባንዴ ሐሳብን ቀየርክ? ከመሬት ተነስተማ አይደለም። ልክ ነሽ። ከሰመሽ ተነስቼ ነው። ገባኝ። እንደውም 200 ያዋጣኝ 500 ጨምርልኝ። እንዴ 700 ብር? አዎ፣ ሳምንቱ ሙሉ ሰው ማስቸገር አልፈልግም። ደግሞ ሰርተሽ ቢያርከው ራስህ ነህ። ይሄ እንዳይት የሚባል ልጅ እንዴት ነው መገላገለው? እንደ ጎልያድ ፊት ለፊት ባለመጋፈጥ። እረፍ። ሃይ ምንድነው የሰጠች? ስልክ ቁጥር ነው። አንቺ ገና ልጅ አይደለሽ? ተረጋጊ። ለመረጋጋት ደግሞ ቸኮሌት ጥሩ ነው። ቢበት ታውቂኛለሽ? መርሳት ጀመርክ እንዴ ዴቭ? ታውቃለሽ ማለት ነው። ጠዋት ላይ ለቲ ስልክ ቁጥር እንድሰጣት የኔ ወረቀት ሰጠኝ ነበር። መልሽለት ብላኝ ነው። ለተራዳ በፍቅር ሰው ማይጎዳ አንቺ እናቴ ትሙት የኔ ስልክ ቁጥር አይደለም። አውቃለሁ። ቀልብሽን አረጋጊ፣ ለመጪው እንዳትሰጊ።